እኔ አንድ ግራም የሚገባኝ ነገር አለ። አሁንስ እውነቴን ነው የምለው እያሳዘናችሁኝ ነው ማለት የኦሮሞን ህዝብ አይደለም ሌሎቻችሁ እያሳዘን ከልቤ እያዘንኩኝ ነው። መልእክቴ ድረሳችሁ በእናታችሁ ሼር አድርጉት። ያ እነዚህ ሰዎች ሚኒሶታ ላይ ተሰባስበው የተነጋገሩት ስለ ኦሮሚያ ስለ ወደፊት እንዴት አርገን ነው የወደፊቷን ኢትዮጵያ ምን እናስተናግደው፣ እንዴት አርገን ነው ህብረተሰቡን ህዝቡን የተለያይቶ የነበረውን ሰው አብረን ይዘነው የምንቀጥለው እንዴት አርገን ነው። እኔ የምለው እነዚህ ሰዎች በኦሮምኛ ሲያወሩ እናንተ የምትተረጉሙት በሌላ በእንግሊዝኛ ሲያወሩ የምትተረጉሙት በሌላ። እንግዲህ እኛ ለእናንተ ብለን ሌላ ቋንቋ እንፍጠር፣ ቋንቋችንን እንተው ወይ? መጀመሪያ እኔ ልንገራችሁ አንድ ነገር፣ እራሳችሁን አደራጁ። እናንተ ጋር ትልቁ የሚጎለው ነገር ምን እንደሆነ ታውቃላችሁ? ሰው ምን ሰራ ብላችሁ እንጂ የምታዩት እኛ ምን እንስራ ብላችሁ አትነሱ። እኛ ምን እንጻፍ፣ እኛ ስለወደፊቷ ኢትዮጵያ ምን እናርግ የሚለው በውስጣችሁ በፍጹም አይፈጠርም። እነሱ ምን አረጉ፣ ምን ተናገሩ? ይሄው እንግዲህ አሁን ኮሜንት ላይ ያየሁኝ ነበር። ምን አልክ ጆሃር? ምንድነው የተናገርከው? ምን አልክ ፕሮፌሰር ስካይልን? ምንድነው ነው? ይሄ ግልጽና አጭር ነገር ነው የተናገሩት። በቃ ሲጀመር የራሳችሁ የሆነ ተቋም የላችሁ፣ ሚዲያ የላችሁ። እነዚህ ሰዎች እኮ ሄደዋል፣ በልጠዋቸዋል፣ በጣም ርቋቸዋል። ለምንድነው የራሳችሁን ሚዲያ ማታቋቁሙት? ለምንድነው የራሳችሁን የሆነ መሪ ነገር ለምሳሌ እንደውም ብሔር አማራ የሚለውን ተቀላቀሉና ድርጅታችሁን አስፉት። ስለራሳችሁ መብት ጠይቁ። ሰው ምን ሰራ ምን ተናገረ ተብሎ ምን እየተናገረ ምን እየሰራ ነው ኦሮሚያ ላይ እኔ ራሱ ልክ ፕሮፌሰር ስካይል እንደተናገረው ሰለቸኝ። እናንተ ተገንጠሉ ከፈለጋችሁ፣ ኦሮሞ የትም አይገነጠልም እንዴ። ራሳችሁ እስቲ ፍጠሩ፣ ጻፉ፣ የሆነ ነገር አንብቡ፣ የሆነ ነገር ስለራሳችሁ መፍጠር። ምን ተናገሩ ምን ሊያደርጉ ነው? ግራ ታጋባላችሁ። ዋዜማ የሚነሳና ይጽፍላችኋል። የት ነበር ዋዜማ? በሚኒሶታ ስብሰባ ላይ እንዳለ የነበሩት የኦሮሞ ተወላጆች ናቸው። እንግዲህ በዛ ሰዓት ምን ሊያደርግ መጥቶ ነው? ግን እንዲሁ ሰላም እንቅልፍ አለመተኛት። ምን አረጉ? ምን ተናገሩ? ምን ሰሩ? እንደው እኔ ብረዳችሁ ደስ ይለኛል። አይስወር ለምን እናንተ ራሳችሁ አሁን እያሳዘናችሁ ነው። ከኢንፎርሜሽን ረቃችኋል። በቃ ምንም የሚነግራችሁ ሰው የለም። ምን ተናገሩ? ምን አሉ? ኢሳትም ለእናንተ አይደለም እየሰራ ያለው። ያ የአማራ ተወላጅ የሆናችሁ የራሳችሁን ሚዲያ አቋቁሙ፣ የራሳችሁን ሰው ፍጠሩ፣ ተጠናከሩ። እንዴ እኛም እኮ ከእናንተ ጋር ነበር። ለምንድን ነው እናንተን ጥለን ወደ ራሳችን የመጣ ነው? ስለማትሰሩ ምን ሰሩ ስለምትሉ እንተዋወቃለን እኮ። እኔ ጉዳችሁን እንዳላወጣው ብቻ ምን ስታረጉ እንደነበር የዛሬ 2 ዓመት እና የዛሬ 3 ዓመት ታሪካችሁን እንዳላወጣው። ምን አትበጥብጡን፣ እንስራበት። አትበጥብጡ። 45 ሚሊዮን ህዝብ እኮ ነው የያዙት እነሱ። ስለዚህ ስለዛ ህዝብ ኃላፊነቱን ሪስኩን ምን እንስራ፣ ምን እናርግ እንዴ? በኦሮሞ መሀል እኮ ራሱ የተለያየ ፓርቲ ነው ያለው፣ የተለያየ ሰው ነው ያለው። ያንን ህዝብ ራሱ አንድ ማድረግ አለባቸው። ያንን ፓርቲ አንድ ማድረግ አለባቸው እንዴ። ኢሳት ቁጭ ብሎ ምን እንደሰራ ነው የሚያዳምጠው። አዋዜ ተነስቶ ያልገባውን ቋንቋ ይጽፋል። ምን ለምን ራሳችሁ አትፈጥሩም? ማንን ገንጠል ያለው? ይገንጥላችሁ። እናንተ ናችሁ ሰው የምትገነጣጥሉት። ክፉ እኔ እንቅልፍ ነው የምታሳጡኝ በእውነት። የሽግግር መንግስት እናቋቁም ብለን የመንደርደር መንግስት እናቋቁም ምናምን ነገር ነው። ትልቅ ህዝብ ነው እነሱ የያዙት። ትልቅ ህዝብ ነው ያቀፉት። በመሃላቸው ታውቃላችሁ ብዙ ልዩነት ነበር። አሁን ወደ አንድ እየመጡ ነው። ምን ማድረግ እንዳለባችሁ በአማርኛ ነው እያወሩት ያሉት እነዚህ ሰዎች። ምን አይነት ቋንቋ ለእናንተ ይፈጠርላችሁ? ለእናንተ ብለን እስቲ ምን አይነት ቋንቋ እናውራ? በአማርኛም ቢነገር አይገባ። ለነገሩ እኔ ህዝቡ ላይ አልፈርድበትም። እንደውም እኔ በህዝቡ ላይ እነዚህ አለን ብለው ከላይ ያሉት ሰዎች ናቸው ወይ ያዟቸው፣
ወይ ልቀቋቸውና እንደውም ከኛ ጋር ይምጡ። እኔ እንደውም ልንገራችሁ አይደል ኦሮሞን ተከተሉ። የአማራው ህዝብ ኦሮሞን ተከተል። አንድ ነው ግልጹ ልንገር። እውነቴን ነው የምላችሁ የሚያዋጣችሁ እሱ ነው። እነዚህ እየሰሩ ነው። ርቀዋቸዋል፣ በጣም ርቀዋቸዋል። አይገርማችሁ? እኔ እናንተ ጋርም ገብቻ ቋለው እነሱ ጋርም እያየሁኝ ነው። በጣም ሄደዋል። አትገናኙ በምን በዚህ እስቲ ወይም ምን ላይ በየቀኑ የተለያዩ ሰዎች እየቀረቡ ውይይት ይደረጋል። እስቲ እናንተ ጋር ምንድነው? ወይም ምን አለ? ጀዋር ምን ተናገረ? ፕሮፌሰር ስቀል ምን ተናገረ? አወል ዶክተር አወል ምን ተናገረ? ጸጋይ ምን ተናገረ? በቃ ይሄ ነው ስራችሁ። የራሳችሁን ሰው እዛው ውስኪን ከምትደነፋና በህዝቡ ላይ ከምትጫወት ያ የራስን ሰው ሰብስበ የራስን ምሁር ሰብስብና ፍጠሩ። ያ ህዝቡን አታስጨንቁ። እነዚህ ሰዎችን ተጨንቋል። እውነቴን ነው የምለው። ያ ይጨነቃሉ። ከአማራ የተወለዳለ፣ ኦሮሞ የተወለዳለ፣ የተቀላቀለ ከ10 ሚሊዮን የበለጠ ህዝብ አለ። ለምንድን ነው የማይጨነቀው? ምን እንደሚመጣበት አያውቅማ። ኢንፎርሜሽን አታደርሱትማ። ለሰዎቻችሁ አታደርሱ። ዝም በል ይልኛል እንዴ? ደግሞ ለራስህ ነው የምነግርህ። የሚጠቅምህን ነገር ነው የምነግርህ። ያ ስሩ። ልክ እንደ ኤሜን በየቀኑ የተለያየ ሰው እያመጣችሁ ውይይት አድርጉ። ወይ ኦኤሜን ተማሩ ወይ ተዋቸው። ወይ ከኛ ምሁሮች ተማሩ ወይ ተዋቸው። ህዝቡን አሰቃያችሁት። እኔ ኮሜንት ስላየው ነው ወደዚህ የመጣሁት እንጂ ቤተኝቻለሁ። እንደው ኮሜንት ስላየው ግን አሳዘናችሁኝ። እውነት አሳዘናችሁኝ። የሚሰራላችሁ ሰው ፈልጉ። ወይንም ይሄ ብሔር አማራ የሚባለው እና የሆነ እሺ ጥላን ገብታችሁ እውነቴን ነው እነሱ ጎበዞች ልጆች ናቸው። እናቻም የለሽ እነሱ ጎበዞች ናቸው። እንግዲህ እነሱ ራሳቸው 2 አመት ነው ምናምን እነሱን ሂዱ እናንተን በሉ። እውነቴን ነው የምለው። የእውነት ነው የምላችሁ። ተደራጁ። ለምን እነዚህ ሰዎች ኢንፎርሜሽን የሚሰጣቸው ሰው አጣው? ምን አለ ምን ተባለ ምን ወጣ ምን ገባ? ያሳዝናል። በጣም ያሳዝናል። ህዝቡ ላይ እየተጫወታችሁ ነው። ያሳዝናል። ወይ ስሩላቸው ወይ ተዋቸው። ሶሪ እኔ ይሄ መናገር ስላለብኝ ነው። ስላሳዘናችሁ ነው። አይሶይ በጣም በቃ ሳይ እኔ ራሴ እንትን አለኝ ተሰማኝ። በቃ ህዝቡም ራሱ እኮ ተጨንቆ እኮ ነው ይሄንን ነገር በቃ ምን ተባለ ምን ተናገረ ብሎ የሚጠብቀው ኢንፎርሜሽን አጥቶ እኮ ነው። እናንተ ዝም ብሎ ኦሮሞ አይገነጠልም። ወዴት ነው የሚገነጠለው? ወዴት ነው የሚሄደው? ወዴትም ከፈለገ የሚገነጠል የሚፈልግ እዛ ግን ጥልጥል ይውጣ። ኦሮሞ ከኢትዮጵያ ነው። ለምን የሚገነጠለው? ኢትዮጵያ የምትባለውን ስም እስከ ዛሬ ያቆየው ኦሮሞ ነው። ለምን የሚገነጠለው? ስትፈልጉ እናንተ ተገንጠልሽ ቀንጠሩ። ማንም አይገነጠልም። ከኛ ጋር መኖር የሚፈልግ ሰው መኖር ይችላል። ግን ወይ አደራጇቸው ህዝቡን ወይ ተዋቸው። ይሄንን ለመናገር የምፈልገው ድል ለተጨቆነ ህዝብ የእውነት እኔ እያዘንኩ ነው። በጣም እያዘንኩ ነው። ህዝቡ እያሳዘነኝ ነው። በጣም ቀንዲ ነው የሚያሽከረክሩት። በቃ ወይ ስሩላቸው ወይ ተዋቸው። ይሄ ህዝብ ሰብሳቢ ያስፈልጋል። አይደል? የኦሮሞ አክቲቪስቶች እኔ አንድ ነገር ማስተላለፍ የምፈልገው እኔ ለነገሩ በግልም መናገር እችላለሁ። እነዚህ ሰዎች ሰብሳቢ ያስፈልጋቸዋል። ለነሱም ስሩላቸው። የእውነት እኔ በጣም እያዘንኩ ነው። ቻው